በአፍሪካ ምድር ሁለት ግዙፍ የባቡር ፕሮጀክቶች እየተገነቡ ይገኛሉ። አንደኛው ከምስራቅ ወደ ምዕራብ ሲሆን የቻይና ቢሊዮን ዶላሮች የሚፈሱበት ታላቁ የታዛራ የባቡር መስመር ነው። ሁለተኛው ደግሞ ከምዕራብ ወደ ምስራቅ ይገሰግሳል። በአሜሪካና በአውሮፓ ህብረት የሚገነባ አዲሱ የሎቢቶ ኮሪደር የባቡር መስመር ነው። የእነዚህ ባቡሮች የጉዞ አቅጣጫ ወደ ምስራቅና ምዕራብ ሆኖ ቢለያይም የሁለቱም ዋነኛ ግብ ግን አንድ ነው። እሱም እጅግ ከፍተኛ መጠን ያላቸውን ወሳኝ ማዕድናት ክሪቲካል ሚነራልስ ከአፍሪካ ለማውጣት ማጓጓዝ ነው። ሀገራቱን በፈጣኑ ባቡር ፍጥነት እየተሽቀዳደሙ ነው። ይህ ሽቅድምድም ተራ የትራንስፖርት ግንባታ አይደለም። ይህ የወደፊቱን የዓለም ቴክኖሎጂ የሚወስኑትን እንደ ኮባልት፣ መዳብና ሊቲየም ያሉ ማዕድናትን ቀድሞ የመቆጣጠር የሞት ሽረት ፍልሚያ ነው። ብዙዎች ይህንን ሁኔታ አዲሱ የአፍሪካ ቅርምት ይሉታል። ከ140 ዓመታት በፊት በበርሊን ኮንፈረንስ አውሮፓ አፍሪካ ሲከፋፈሉ ታሪክ አንድ ጠባሳ አሳልፏል። ዛሬ ግን ቅርምቱ መልክ ቀይሮ መጥቷል። ዛሬ የሚቀራመቱት በጠመንጃ ሳይሆን በብድር ስምምነቶች፣ በመሰረተ ልማት ግንባታዎች፣ በጦር መሳሪያ ሽያጭና በዲፕሎማሲያዊ ጫናዎች ነው። በዚህ ግዙፍ የሀያላን ሽኩቻ ውስጥ ማን ያሸንፍ ይሆን? ቻይና ወይስ ስልቷን የቀየረችው አሜሪካ ወይስ እንደ ቱርክና የተባበሩት አረብ ኤምሬት ያሉ አዲስ መጤ ሀገራት? ከሁሉም በላይ ደግሞ አፍሪካ ከዚህ ቅርምት አትራፊ ሆና ትወጣለች ወይስ ዳግም የሀያላኑ ተበዝባዥ ትሆናለች? ታሪክ ወደ ኋላ ይመልሰናል። እንደ አውሮፓውያን ዘመን አቆጣጠር በ1884 በጀርመን በርሊን 14 የአውሮፓ ሀገራት በአንድ ጠረጴዛ ዙሪያ ተሰብስበዋል። የስብሰባቸው አጀንዳ አፍሪካን እንዴት እንከፋፈል የሚል ነው። የሚያስገርመው ግን ስለዚህች አህጉር እጣ ፈንታ በሚወሰንበት በዛ አዳራሽ ውስጥ አንድም አፍሪካዊ አልተገኘም ነበር። 1870 አፍሪካ 10% ብቻ በአውሮፓ እጅ ነበረች። ከበርሊን ኮንፈረንስ ከጥቂት ዓመታት በኋላ በ1914 ግን የሀገሪቱ 90% መሬት በቅኝ ግዛት ስር ወደቀ። ይህ ቅርምት የመጣው ለማሰልጠን ወይም ወንጌል ለማስፋፋት በሚል ሽፋን ቢሆንም እውነታው ግን ንጹህ የሀብት ዘረፋ ነበር። የአውሮፓ የኢንዱስትሪ አብዮት እንዲቀጥል የአፍሪካ ወርቅ፣ አልማዝ፣ ላስቲክ ወይም ረበርና የሰው ኃይል በነፃ ያስፈልጋቸው ነበር። ለምሳሌ ቤልጂየም በኮንጎ፣ እንግሊዝ ከደቡብ አፍሪካ እስከ ግብጽ፣ ፈረንሳይ ደግሞ በምዕራብ አፍሪካ ያደረጉት ብዝበዛ የሀገሪቱን የኢኮኖሚ መሰረት ነጥቆ ወደ አውሮፓ አጋዘው። አፍሪካ ድሃ አህጉር አይደለችም። እንዲያውም ዓለም ያለ እሷ መኖር የማይችልበት የአምራች ኢንዱስትሪ የልብ ትርታ ናት። ዛሬ የምንጠቀምባቸው ስማርት ስልኮች፣ የኤሌክትሪክ መኪኖችና ዘመናዊ ጦር መሳሪያዎች አፍሪካ መሬት ስር ባለው ሀብት ላይ የተመሰረቱ ናቸው። ለመሆኑ አፍሪካ ምን ያህል የዓለምን ሀብት ይዛለች? ኮባልት ለኤሌክትሪክ መኪና ባትሪዎች ወሳኝ የሆነው የዚህ ማዕድን 70% የሚመረተው በዲሞክራቲክ ሪፐብሊክ ኮንጎ ብቻ ነው። ፕላቲኒየም ለኬሚካልና ለሕክምና ኢንዱስትሪዎች እጅግ አስፈላጊ የሆነው የዚህ ማዕድን 80% ክምችት አፍሪካ ምድር ውስጥ ይገኛል። ኮልታን ያለ እሱ ስልካችሁን ማብራት አትችሉም። የዓለማችን 80% የኮልታን ክምችት የያዘችው አፍሪካ ብቻ ናት። ይህ ብቻ አይደለም። አህጉሪቱ በዓለም ላይ ካለው የወርቅ ክምችት ግማሽ ያህሉን ይዛለች። ከማንጋናይስ ክምችት 80%ና 20% የሚሆነውን የዩራኒየም አቅርቦት ትቆጣጠራለች። በሌላ አነጋገር አፍሪካ የዓለም የማዕድን ጎተራ ናት ቢባል ማጋነን አይሆንም። የአፍሪካ ሀብት መሬት ስር ብቻ አይደለም ያለው። በዓለም ላይ ካለው ጥቅም ላይ ያልዋለ ሊታረስ የሚችል መሬት 60% በላይ የሚገኘው አፍሪካ ውስጥ ነው። ከሀገሪቱ ህዝብ 70% እድሜያቸው ከ30 ዓመት በታች ነው። ይህ ወጣት ኃይል አፍሪካን በ2025 የዓለማችን ትልቁ የሥራ ኃይል ባለቤት ያደርጋታል። አፍሪካ እምቅ የተፈጥሮ ሀብት ካዝና መሆኗን የተረዱ ሀያላን ዛሬ በብድርና በኢንቨስትመንት ስም አዲስ ጦርነት ውስጥ ገብተዋል። ነገር ግን እያንዳንዱ የአፍሪካ ተቃራማች የራሱ የሆነ ስውርና ግልጽ መንገድ አለው። ቤጂንግ የአፍሪካ ቁጥር 1 የንግድ ሸሪክ ናት። በ2025 ብቻ በቻይናና በአፍሪካ መካከል ያለው የንግድ ልውውጥ $334 ቢሊዮን ደርሷል። ከዚህ ውስጥ የአፍሪካ የንግድ ጉድለት $102 ቢሊዮን ነው። ይህ ማለት ቻይና ከምትገዛው በላይ ለአፍሪካ የሸጠችው $100 ቢሊዮን በላይ ነው ማለት ነው። አፍሪካን በተመለከተ የቻይና ፖሊሲ መሰረተ ልማት ለሀብት ኢንፍራስትራክቸር ፎር ሪሶርስ የሚል ነው። ቻይና መንገዶችን፣ ወደቦችንና ግድቦችን በፍጥነት ትገነባለች። በምላሹ ደግሞ በርካታ አይነት የማዕድን ቁፋሮ ላይ ተሰማርታለች። በተጨማሪም በብድር በርካታ ቢሊዮን ዶላሮችን ትሰበስባለች። በሌላ መልኩ ምዕራባውያን በተለይም አሜሪካና አውሮፓ ቀድሞ ሲጠቀሙበት የነበረውን የእርዳታና ፖለቲካ ጫና በመጠኑ ቀንሰውታል። የቻይናን ሞዴል በመከተል ላይ ይገኛሉ።
ለዚህ ማሳያ የሚሆነን ቻይናን ለመገዳደር ኮንጎንና ዛምቢያን የሚያቆራርጠውን ሎቢቶ የባቡር ኮሪደር ከ6 ቢሊዮን ዶላር በላይ በመመደብ እየገነቡ ነው። አሜሪካ ግልጸኝነትና ዲሞክራሲ በሚል ሽፋን ብትመጣም ዋነኛ ፍላጎቷ ግን እንደ ኮባልትና ሊቲየም ያሉ የቴክኖሎጂ ማዕድናት በቻይና ቁጥጥር ስር እንዳይወድቁ መከላከል ነው። አውሮፓን በበኩሏ እስከ 2027 ድረስ 150 ቢሊዮን ዩሮ በመመደብ የአፍሪካን አረንጓዴ ኃይል ለመቆጣጠር እየተገፋፋች ትገኛለች። የአፍሪካን ኢኮኖሚ ተቀራማቾች የቀድሞቹ ሌላ ሀያላን ብቻ አይደሉም። አዲስ መጤዎቹም የአፍሪካ ኢኮኖሚ የቅርጫት ክፍፍል ውስጥ ራሳቸውን አስገብተዋል። ቱርክ በድሮን ሽያጭና በኮንስትራክሽን፣ ሩሲያ በጦር መሳሪያና በስንዴ ዲፕሎማሲ ተጽዕኖአቸውን እያሰፉ ይገኛሉ። የተባበሩት አረብ ኤምሬትስ ደግሞ ከተሳካላት ከዋና መንግስታት ጋር ካልሆነ ከታጣቂ ቡድኖች ጋር በመሆን የአፍሪካን ወርቅ እያፈሰች ትገኛለች። ለምሳሌ ሱዳን ውስጥ ከታጣቂ ቡድኖች ጋር በመሆን ህገወጥ የወርቅ ቁፋሮ ውስጥ መሰማራቷን ባለሙያዎች እየገለጹ ይገኛሉ። ዛሬም እንደ ትላንቱ አፍሪካ ጥሬ ዕቃዎቿን በርካሽ ትሸጣለች። በምላሹም የነዚሁን ማዕድናት ውጤት የሆኑትን ስልኮች፣ ማሽነሪዎች፣ የጦር መሳሪያዎች፣ የተቀነባበሩ ምግቦች በውድ ዋጋ በመግዛት ያገኘችውን ዶላር መልሳ ታስረክባለች። ይህ የንግድ ሚዛን ስብራት ነው አህጉሪቱን በዕዳ ገመድ ተብትቦ የያዛት። አፍሪካ ዛሬም መስቀለኛ መንገድ ላይ ትገኛለች። በአንድ በኩል በቢሊዮን ዶላሮች የሚገነቡት ሜጋ ፕሮጀክቶች አህጉሪቱን እያሳደጓት ይመስላል። በሌላ በኩል ደግሞ ይህ አዲሱ የሀያላን ሽኩቻና የዕዳ ጫና አፍሪካን ዳግም የኢኮኖሚ ተበዝባዥ እንዳደርጋት የብዙዎች ስጋት ነው። ወደቦች፣ አየር መንገዶችና የባቡር መስመሮች ለብድር ዋስትና እየተያዙ ነው። ወደፊት አፍሪካ የምትተዳደረው በአፍሪካውያን ነው ወይስ በአበዳሪዎቿ የሚለው ጥያቄ መልስም ምላሽም ያላገኘ ነው። ሌላው ስጋት የውክልና ጦርነት ነው። ፕሮክሲ ዋር፣ መድረክ የመሆን አደጋ። ሀያላኑ ለራሳቸው ብሔራዊ ጥቅም ሲሉ የአፍሪካን የውስጥ ፖለቲካና ጸጥታ ሲያናውጡት ታይተዋል። አሁንም ለዚህ ማሳያችን የተባበሩት አረብ ኤምሬትስ፣ ሩሲያ፣ ኩዌት ወዘተ የሱዳን የእርስ በርስ ጦርነት ውስጥ እጃቸው እንዳለበት በርካታ ማሳያዎች አሉ። ነገር ግን ተስፋም አለ። አፍሪካ እንደ 1884ቱ በዝምታ የምትታረድ በግ አትሆንም። አፍሪካ በ2050 የዓለማችን 1/4ኛ የሰው ኃይል የምትይዝ በዓለም አቀፍ መድረክ ድምጽ ያላት አህጉር ትሆናለች ብለው የሚተነብዩ አሉ። የአፍሪካ ዕጣ ፈንታ የሚወሰነው በዋሽንግተን ወይም በቤጂንግ ሳይሆን በልጆች አፍሪካውያን ይሆናል ብለው ተስፋ የሚያደርጉ ተስፈኞች በርካቶች ናቸው። ተስፋው ተስፋ ሆኖ እንዳይቀር አፍሪካ ማድረግ አለባት ብለው የሚመክሩትም ምክር አለ። ከምክራቸው ውስጥም አንደኛ የውስጥ ችግርን መፍታት። በተለይም ግጭትና ጦርነት ውስጥ ያሉ ሀገራት ለውጭ ኃይል ፍላጎት ላለመንበርከካቸው ምንም አይነት ዋስትና ሊኖራቸው አይችልም ብለው ያምናሉ ባለሙያዎቹ። ሁለተኛ እሴትን መጠመር። አፍሪካ ጥሬ ዕቃና ማዕድን የመላክ አባቢዋን ማቆም አለባት። ኮባልትን በጥሬው ከመሸጥ የባትሪ ፋብሪካዎችን እዚሁ መገንባት፣ ጥሬ ካካዋን ከመላክ ቸኮሌትን እዚሁ ማምረትና ቡናን ቆልቶ ፈጭቶና አሽጎ መላክ ልትተገብረው የሚገባ የቤት ስራዋ ነው። ሀብቱ መሬት ስር መኖሩ ብቻ ሳይሆን ወደ ምርት ተቀይሮ እዚሁ አህጉሩ ውስጥ የስራ ዕድል ሲፈጠር ነው እውነተኛ ነጻነት የሚገኘው። ሶስተኛ የቴክኖሎጂ ሽግግር። ማንኛውም የውጭ ኩባንያ አፍሪካ ውስጥ ማዕድናትን ሲቆፍር ወይም የባቡር መስመሮችን ሲገነባ ቴክኖሎጂውን ለአፍሪካውያን እንዲያስተምርና እንዲያስረክብ በሕግ መደንገግ አለበት ብለው ያምናሉ ባለሙያዎቹ። መንገዱን ብቻ ሳይሆን መንገዱ የሚገነባበትን ዕውቀት መረከብ ለነገው ተወዳዳሪነት ወሳኝ ነው። አራተኛውና ዋነኛው ስትራቴጂያዊ ወዳጅነት። አፍሪካ ከምዕራብ ወይም ከምስራቅ ወገን መሆን የለባትም። ይልቁንም ለራሷ ጥቅም ወጋኝ መሆን ይኖርባታል። ለብሔራዊ ጥቅሟ የሚበጀውን በራሷ መመዘኛ መርጣ ሁሉንም ሀያላን ለልማቷ የምታወዳደር ብልህ አህጉር መሆን ይጠበቅባታል። ባጭሩ አፍሪካ መሬቷ ስር ያለውን ሀብቷን ብቻ ሳይሆን ከመሬት በላይ ያለውን የሰው ኃይሏንና ዕውቀቷን ማሳደግና መጠቀም ስትጀምር ቅርምቱ በእጅጉ ይቀንሳል። ንግዱም የሁለቱም ወገን ትርፋማ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳይዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለእናንተ፣ ሰላም ለሀገራችን።